አረ ተቃጠልኩኝ ወገር አረ እኔ ነደድኩኝ ጀማ ወዴት ሄጄ እኔ ዋው ወይ ይወጣል ወብዬ ማለት ምን አይነት አበሳ ነው በእናታችሁ እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ ሸቃባ ራሱ እኮ አይገልጸውም ኡናይ ኤምሪ ቆይ ምን አደረግነው እኛ አባረር ነው እንጂ አንፈልግም በቃ እኛ ነው ተመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን ዞር በልልናል ነው አንተ በጣም ብዙ እንቅፋት የሆነ ሰው አይተ ሊሆን ይችላል አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብንኛ ላይ የለም በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም ምን አይነት ደካማ ቡድን ያሳየነው ዛሬ ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል ለማንኛውም ግን ተሰጥቶናል መቀበል አለብን አሚን ብለን ነው መቀበል ያለብን ማን ተሰጠን ገባልን ምን አይነት አበሳ ነው በእናታችሁ እኔ ራሴ ምን ላደርግ መጣሁ በዛው እንደጠፋው በቀርስ ምን አይነት ነገር አስቶን ቪላ በየዓመቱ ለአርሰናል እንቅፋት መሆኑን ቀጥሏል የቀድሞ የአርሰናል አሰልጣኝ ኡናይ ኤምሬ አርሰናል እንዴት መቆም እንዳለበት በዛሬው ጨዋታ አሳይተዋል ማንቸስተር ሲቲ ሰንደርላንድን የሚያሸንፍ ከሆነም ይህ ዓመት አሁንም ለአርሰናል ጥያቄ ምልክት ውስጥ ሊገባ ይችላል ይችላል ተሸንፎ መጨፈር የሚችለው የአርሰናል ደጋፊ ብቻ ነው የአርሰናል ተጫዋቾች እንደዚህ ተሰብሮ መመልከት ያሳዝናል ኤሚሊያኖ ቡንዲያ ግብ ሲያስቆጥር ነበር የመድፈኞቹ ተጫዋቾች በሐዘን መንፈስ መሬት ላይ ተኝተው እየተስተዋሉት ግቡንም እንዳስቆጠር ኤሚሊያኖ ቡንዲያ ወደ ማርቲኔዝ ነበር ያመራው ማርቲኔዝ የቀድሞ ቡድኑን ካሸነፈ በኋላ ተንበርክኮ ጭምር ነበር ደስታውን የገለጸው የአርሰናል ተጫዋቾች በውጤቱ አዝነው ቀጥታ ወደ መልበሻ ክፍል ነበር ያቀኑት የትኛው ወንዳ ወንድ ቡድን ነው ቀበቶ ያሰረ አርሰናልን ዘንድሮ ዋንጫ የሚነጥቀው በመጀመሪያ ቪላን አድንቀን ቪዲዮአችንን እንጀምራለን በሁለተኛ ደረጃ ማለት ነው ሚኬል አርቴታ ከአመት ዓመት ከስተቱ የማይማር ኮች ነው ማርቲን ኦዲጋርድ እኔ ስቲፋኖስ ኮች በሆን ማለት አይደለም ካፕቴን አድርጌ ላስገባው ተጠባባቂ ወንበር ላይ ራሱ አላስቀምጠው ስፔሻሊ ዘንድሮ ማለት ነው ሳካ መቀየር አልነበረበትም ሳካ ከረፍት መመለስ አልነበረበትም ኢዚ ነው መውጣት ያለበት ኦዲጋርድ ነው መውጣት የነበረበት በዛሬ ጨዋታ ላይ ሚኬል ሜሪኖ መጀመር ነበረበት ለእናንተ ልቶ ከአመት ዓመት ግን ቪላ ምን አይነት ባህሪ እንዳለው ያወቀ ተመሳሳይ አፕሮች ተመሳሳይ አቀራረብ አሁንም ቢሆን ግን የኔ የስቲፋኖስ ጥያቄ ሁሌም ላይቭ ላይ እንደምላችሁ አርሰናል ካልበላው የትኛው ቀበቶ ያሰረ ቡድን ነው መጥቶ ፕሪሚየር ሊጉን የሚበላው አስረዱኝ ምንድነው ኤቪደንሳችሁ አርሰናልን እገሌ ቡድን በልጦት ዋንጫ ይበላል ምቱ በዛሬው ጨዋታ ላይ ግን ቪላን አለማድነቅ ኡናይ ኤምሪን አለማድነቅ በጣም ንፉግነት ነው ለቪላ ሁላችንም ከወንበራችን ተነስተን ልናጨበጭብላት ይገባል ባይ ዘ ዌይ ቡንዲያ ኖርዌይ ሲቲ ያለ አርሰናል በጥብቅ ሲፈልግ የነበረ ተጫዋች ነው ለምን አቋሙ ወርዶ በዚህ ደረጃ ቤንች ራሱ እንደሆነ አላውቅም ግን ቆንጆ ተጫዋች ነው አስቶን ቪላ ከአርሰናል ጨዋታውን እንደተመለከታችሁ ሐሳብና አስተያየታችሁን ኮሜንት ላይ ላመልጥ ነው አረ والله العظيم አንተ አለቀህ እኮ አለኝ አንተ አለቀህ አለኝ አረ አለቀህ አለኝ ከኔ ጭንቅላት ከኔ ራስ ላይ አልወርድ አለ